ኢንቨስተሩ እንግዲህ ይሄኛው ነው፣ የውጭ ዜጋ ነው። ሶ ሲቪሽን አይቼዋለሁ። አንቺም እንግሊዘኛ ላይ ፐርፌክት እንደሆነሽ ነው የሚያሳየው። በደንብ እንግዲህ አውሩ፣ ተግባቡ፣ ኢንጌጅ አድርጊው ማለት ነው። ወይኔ ጉዴ። Hello sir. Hey, how are you? Fine. You hungry? Nah. አፈር አባ በላኝ ምን አገባኝ ታዲያ። Where you go? Do you mean where do you go? ደግሞ ታስተካክለኝ ትሞክራለህ? ለምን አንድ ጨቆራ አገባም? ለምን ገደል አገባም? ምን አገባኝ? You choose car. What do you mean? You choose car. What do you mean? ደደብ መሀይም አይገባህም። አንቺ ላኩልኝ የኔ ቆንጆ የኔ አበባ ወይ አይያለና እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባሉ። አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም። የኔ አህያ የኔ ድመት የኔ ዝንጀሮዬ አንድ ቀን 15 ዓመት ሙሉ አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ። ዘመናት ድሮ ምን ነኝ ለይቼ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ቃዳ ማን ወዴ እናት አሽ ድንገራስ ወይ ሚጡ ወይ ያለሽ ነው እንዴ? የ15 ብር ካርድ ቶሎ ይዘሽ ነሽ። የ15 ብር? አዎ፣ እንዳትቆይ መጣሽ። ባለ 15 የለም። ታዲያ ባለ ስንት ነው ያለው? ባለ 10 እና ባለ 5 እኮ አንድ ባለ 10 አንድ ባለ 5 ግዣ። ታዲያ እሺ፣ ቶሎ በይ ተኩያለሁ። በእናትህ ምንድነው አመት የምትፈጂው? እቺ በእናታችሁ እንዴ ምን ሆነሽ? ባለ 10 አልቋል አለኝ። ታዲያ 3 ባለ 5 አገዥም? እሺ። ኧረ ወይኔ ኧረ እቺ ነፈዝ የሆነች ንፍዝ ያለች ልጅ ልኬ እንደው መከራ በላለሁ። እድሜ ልክ ትፈጃ። ደግሞ የት አለሽ? ባለ 15 መጥቷል። አየሰ ህይወት ቤቲ መነጠቀች እኮ ሌላ ታሪክ ገባች። ቤቲ ተላለች በታጠቀትም ሌላ ታሪክ እንዴት ሊሆን ይችላል? ያዘችው መኪና ተሻለ አረባለ የምትዝናናበት ቦታ አይተሽዋል? አይ ስሙ፣ እንዴት ሆኖ ነው እንደዛ የሆነችው? ማለት እንዴት ልትሆን ሹገር እየጫወተች እንጂ ማለት ሹገር ኃይለኛ ሹገር አጫወች። ከባድ እንዴ ነው የምታገላበጣቸው? በቃ አንዱን ካንዱ ምናምን መጣው። በቃ ለካ ህዝቤ ስኳሬን እያጫወተ ነው። ሱካሬ ሀብቴ ሱካሬ ሀብቴ። ኧረ አንቺ ልጅ በፈጠረሽ ዱቤሽን ክፈይ እንዴ! እኔ እኮ ብር ከየት አምጥቼ ልክፈል እንዴ? ምንድነው ታካብዳለህ እንዴ? ከፈላላ ስለሌለኝ እኮ ነው። አሁን ይልቅ ስጠኝ። ምንድነው ጭራሽ ሌላ ዱቤ? ኧረ በይ ሂጂልኝ። ምንድነው ነገ ተነግሮ እኮ ደሞዜ ነው ነው። ኧረ በስመ አብ ነይ በቃ እሺ ነይ ምንድነው የምትፈልጊው? ምን እንደስጠኝ ደረሰ እንዴ? ምን ነው የደረሰው? አልደረሰም። በእናትህ ዝም በል። አሙዬ ደረሰ እንዴ? በአንተ ቤት ተላክፈህ ሞተሃል። አይ ያው ከደረሰ ብዬሽ እኮ ምን እኮ ቤት አልክ መሰለኝ። ደረሰ የምትለኝ? ኧረ በእናትሽ ከደረሰ እንድትነግሪኝ ነው እንጂ ዛሬ ሰው ጤና የለውም እንዴ? ደረሰ የሚለው እውነትም ደርሷል እንዴ? ኬክ ያረለችም እንዴ? ታወቁት ባሌ ነው። እሺ ነው አያችሁ አይደል? ከእናንተ ጋር መዋል ማቆሜ እንደዚህ አይነት ቆንጅዬ ልጅ ነው እንድጠብስ ያደረገኝ። ፍቅር እንደናንተ አይነት ብረት መዝጊያ የሆነ ባል አያችሁት? ብረት መዝጊያ ታያለሽ እንዴ? አላየችም እዚህ እናንተ ብረት መዝጊያ እዚህ ግብ ላይ እንደ ሽራይት እየተለጠፋችሁ ምን ሰራላችሁ ነው? እድል በሰጣችሁ እንኳን ከእናንተ ውስጥ የሚያፈቅረኝ ከሌላ ከሱ አንተ ካዲ ወንድምን ስትል አንተ ሞሽላቃ ወሽተኛ ያራዳልሽ። በቃ በሌላ ስራ እንገናኛለን። እሺ፣ አመሰግናለሁ። ስሙ ወንዶች የወሊድ መከላከያ እንክብል መፈብረካቸውን ተመራማሪዎች ገለጹ። የኔ ቆንጆ እንዴት ነሽ? ሰላም ነው? ፍቅር አለሽ? ታውቁ ቤስት ፍሬንድ ነሽ? ሃይ እኔ ቆንጆ እንዴት አባሽ ነው ያወራብሽ? ዛሬ ደግሞ አታምርም? በጣም ቆንጆ ያርግ ማንቺ አፍን ታምሩ
እናት እየሰከሰሽ ነው። በጣም ነው የምታስጠዩ። ተጫዋች ነች አንቺ፣ ተጫዋች ነች። በጣም ቀልደኛ ነች ነው አልኩሽ። በዛ ነው እየተጫወትኩ መስሎሽ እየቀለድኩ። ኧረ ውሸቱን ነው። ቢሆንስ በጣም ነው የምታስጠዩ። ያማታል እንዴ? ወይኔ አይነሽ ተረጋጋ መሰለኝ። በእናትህ ኧረ በእናትህ ዝም በል። በጨቅ እንዲህ ሙሽልቃ አውጣ። ዞምቢ ገባባት አይቆረቁራትም። ምን ሆነሽ ነው? ተረጋጊ እንዴ! ምንድን ነው? ዋይላ ከኬ ዋይላ ዋይላ ኧረ ቆይ ይዤ መጣሁ። እሺ ወይኔ ፍቅር አይዞሽ አይዞሽ የኔ ቆንጆ አይዞሽ ቢኒ ምንድን ነው አይቶና ላይ ያተ ላይ ጥሩ እንደዚህ አፍሮጥሽ ምን አይነት ልጅ ናት? በእናትህ አንቺ ኬኬ ወይኔ አንቺ ኬኬ ወይኔ ኬኬ ኧረ በእናትሽ አንቺ ልጅ ተይ እንዴ ኬኬ ሚስት ሳቃሽ ነው። አዎ እየሳቀሽ ነው ኬኬ አለቃ ይዣት መጥቻለሁ። ምንም ብትፍጨረጨሪ ከኔ እጅ እንደማታመልጫ አየሽው አይደል? እኔም ካንተ እጅ መውጣት አልፈልግም። አንተ ምን እያደረክ ነው? አንቺ ምን ያጨማልቅሻል? እቃው የት ነው ያለው? እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው? አንቺ ምን እየሆንክ ነው? እንዴት ነው የማታፍሪው? በቃ አንተ ሂድ። በቃ እኔ ለብቻዬ ያወራታለሁ። ኧረ አትቸገር አለቃ። አንተ ሂድ፣ እኔ ያወራታለሁ። አንተ ከመጀመሩ ነው የኔ ትእዛዝ ማሰማው። እኔ አናግራታለሁ አልኩህ። እኔ አናግራታለሁ። እኔ ሁለታችሁን ብታናግሩኝ ደስ ይለኛል። ችግር የለውም፣ እኔ አናግርሻለሁ። ወይ እየነገርኩህ ነው። ውጣ። እኔ ላናግራት። ደሞዜን ውሰደው አለቃ። ችግር የለውም። ደሞዜን አልፈለገውም። ያመጣው ፈጥቻለሁ። ውጣ በእናትህ። እኔ እኮ መጀመሪያ ያገኘኋት አለቃ። ምንም ችግር የለውም። እኔ እያዳመጥኩኝ እንጂ ብሎ ነው። ውጣ። በቃ አንዴ እኔ ባናግራት ቲማቲም በልቼ ስልስ አስገሳኝ ቲማቲም ይሄ ልጅ ደግሞ መጣ። ይሄን ጅጅል ሊቀልድ ምን ታዘዝ? ምን ትሰጪኛለሽ መሰለሽ? 7 ኪሎ ሩዝ፣ 8 ኪሎ ፓስታ፣ 9 ኪሎ ምስር፣ 2 ኪሎ ጨው፣ 3 ኪሎ ዱቄት እና ሙዝ። ሙዙ ስንት ኪሎ? 12 ኪሎ። ስቀልድ ነው። 1 ኪሎ። ይኸው ሂሳብ ደምሪ። ይኸው በጣም አሪፍ። ሰሞኑን ደግሞ ስለሚወጣ ተመልሼ እመጣለሁ። እንዴ ስቀልድ ነው። አንተን አላምንህም። አንተ ስትጀምር ምንም ነገር እኮ አታውቅም። ጭራሽ አላምንህም። ምንም አታውቅም ስትጀምር። ሮጦ ተማቶ ቀምቶ ቢመጣ ምን ያደርግለታል? ሚዶ ለመላጣ አለ ከበደ ሚካኤል መላጦች ምን ሆነ ነው? በጣም አንተ ወደዚህ አይደለም እና ምን አይነት ነው?